voice of America. ሶማሊያ ውስጥ የሚገኘው የኢትዮጵያ ጦር ከማዕከላዊቱ ሂራን ክልል ኤል አሊ ከተማ ለቆ መውጣቱ ተገለጠ። የጦሩን መውጣት ተከትሎ የአልሸባብ ተዋጊዎች ከተማይቱን መቆጣጠራቸው ታውቋል። ሰሎሞን አባተ ተጨማሪ ልኳል። ኢትዮጵያውያኑ ወታደሮች ይዞታዎቻቸውን ሲለቁ እዚያችሁ ሂራን ክልል ውስጥ በቁጥጥራቸው ስር ከነበሩ ከተሞች መካከል ኤል አሊ ሁለተኛ መሆኗ ነው። ሰሞኑንም ኤል አሊ አቅራቢያ የምትገኝ ሞቆኮሪን እንዲሁ ለቀው መውጣታቸውን የኬንያው ዴይሊ ኔሽን ጋዜጣ ዘግቧል። የኢትዮጵያ ወታደሮች ዛሬ ማለዳ ከለቀቋት ኤል አሊ ለምን እንደወጡ ለጊዜው ዝርዝር ማግኘት ባይቻልም የእንግሊዝ ዜና ወኪል ቢቢሲ የአልሻባብን ራዲዮ ጠቅሶ ባሰራጨው ዜና ጦሩ ሰፍሮበት የነበረው መደብ መደብደቡን አመልክቷል። የከተማይቱን መለቀቅ ከንቲባዋ አደን አሊ ፊዶ ለቪኦኤ በሰጡት ቃል አረጋግጠዋል። ያነጋገርናቸው ጀነራሎች ለቀን እንድንወጣ ታዘናል ሲሉ ነግረውናል። ከዚህ ሌላ ግን የሰጡን ዝርዝር የለም ብለዋል ከንቲባ አደን አሊ ፊዶ። የሶማሊያ ብሔራዊ ጦር ኤል አሊን መልሶ ለመቆጣጠር እየተደራጀና እየተዘጋጀ መሆኑን ከንቲባው አክለው ጠቁመዋል። የአልሸባብ ተዋጊዎች ወደ ከተማይቱ መግባታቸውንና መቆጣጠራቸውን የኤል አሊ ከተማ ነዋሪዎች ለቪኦኤ ተናግረዋል። አልሸባብም ይህንኑ ራዲዮ አንዳሉስ በሚባለው ጣቢያው አውጇል። የኢትዮጵያ ወታደሮች ጠላት ሊጠቀምበት ይችላል ያሉትን ሁሉ አውድመው መውጣታቸውንም እማኞቹ ገልጸዋል። በአፍሪካ ሕብረት የሶማሊያ ተልእኮ ጦር አሚሶም ስር የሚንቀሳቀሱት የኢትዮጵያ ወታደሮች የጌዶ የቤይና የባኩል ክፍላተ ሀገር ጸጥታን የመጠበቅ ኃላፊነት የተጣለባቸው ናቸው። ከኢትዮጵያ መንግስትና ከአሚሶም በቀጥታ የተገኘ ማብራሪያ ለጊዜው የለም።